በዓለም ላይ ቆማችሁበት እና ሰማዩ የት እንደሚጀምር መለየት የሚያቅታችሁ ቦታ አለ ቢባሉ ያምናሉ? በደመና ላይ እየተራመዱ እንደሆነ የሚሰማውት አይን የሚጋርዱ ነጭ ሜዳዎችና ማለቂያ የሌለው ውበት። ዛሬ ይዘናችሁ የምንሄደው ወደ ደቡብ አሜሪካዊቷ ሀገር ቦሊቪያ ነው። በዓለም ላይ ትልቁ የጨው ሜዳ ወደ ሆነውና የምድር ላይ መስታወት ተብሎ ወደሚጠራው ድንቅ ቦታ ወደ ሳላር ደ ኡዩኒ እንኳን ደህና መጣችሁ። ሳላር ደ ኡዩኒ ከ10,000 ስኩዌር ኪሎ ሜትር ከፍታ ስፋት ያለው ክምችት ነው። ይህ ቦታ ከ40,000 ዓመታት በፊት ግዙፍ የነበረ ባህር ደርቆ የተረፈው ውጤት ነው። እዚህ ቦታ ላይ ከ10 ቢሊዮን ቶን በላይ ጨው ይገኛል። ለሳተላይቶች መረጃን ለማስተካከል እንደ ዋነኛ ማጣቀሻ ያገለግላል። ምክንያቱም ንጣፉ እጅግ በጣም ትክክለኛና ጠፍጣፋ በመሆኑ ነው። ብዙዎቻችሁ በፎቶ የምታውቁት የአስደናቂ ነጸብራቅ የሚፈጥረው ሁል ጊዜ አይደለም። ይህ የሚሆነው በዝናባማ ወቅት ከታህሳስ እስከ መጋቢት ነው። ቀጭን የውሃ ንጣፍ በጨው ላይ ሲተኛ መላው ሜዳ ግዙፍ መስታወት ይሆናል። በዚህ ጊዜ ሰማዩ፣ ደመናውና እናንተ አንድ ላይ ትቀላቀላላችሁ። ፎቶግራፍ ለማንሳት ከዚህ የተሻለ ቦታ በምድር ላይ የለም። በጨው ሜዳው ውስጥ ያሉ ድንቅ ነገሮች፣ አንደኛው የባቡር መቃብር ከዩኒ ከተማ ጥቂት ኪሎ ሜትሮች ርቆ በ19ኛው ክፍለ ዘመን ለቀረጻ ስራ ይውሉ የነበሩ ያረጁ ግዙፍ ባቡሮች በበረሃ ውስጥ ቆመው ይገኛሉ። ልክ እንደ ሳይንስ ፊክሽን ፊልም ድባብ አለው። ሁለተኛ ኢንካዊ ደሴት በጨው ባህር መካከል ያለች ደሴት ብትሉ ያምናሉ? ይህች ደሴት በሺዎች የሚቆጠሩ ግዙፍ ቁልቋሎች የተሞላች ናት። ከደሴቱ ጫፍ ላይ ሆነው የጨው ሜዳውን ማየት እጅግ አስደናቂ ነው። ሶስተኛ የጨው ሆቴሎች። እዚህ ቦታ አልጋው፣ ጠረጴዛው አልፎ ተርፎም ግድግዳው ከጨው የተሰራ ሆቴል ነው። ግን አንድ ህግ አለ፣ ግድግዳውን መላስ የተከለከለ ነው። አምስተኛው ሊቲየም፣ የነገው ነዳጅ። ይህ ቦታ የቱሪስት መዳረሻ ብቻ አይደለም። በዓለም ላይ ካለው የሊቲየም ክምችት ውስጥ ግማሹ የሚገኘው እዚህ ነው። ለስልኮቻችንና ለኤሌክትሪክ መኪናዎች ባትሪ የምንጠቀመው ሊቲየም የዚህ አካባቢ ትልቁ ሀብት ነው። ይህ ውበትና ኢኮኖሚያዊ ጥቅም እንዴት ተጣጥመው እንደሚቀጥሉ ትልቅ ጥያቄ ነው። ለመጎብኘት የሚያስፈልጉ ጥንቃቄዎች። ለመሄድ ካሰቡ እነዚህን አይዘንጉ። ቦታው ከባህር ጠለል በላይ 3600 ሜትር ላይ ስለሚገኝ ራስ ምታት ሊያስከትል ይችላል። ሌሊት ላይ ቅዝቃዜው ከዜሮ በታች ይወርዳል። የጨው ነጭነት አይንን ስለሚጎዳ ጥቁር መነጽር የግድ ነው። ይህ የተፈጥሮ ጥበብ መጨረሻ ነው። በህይወቱ አንድ ጊዜ ሊያዩት የሚገባ የምድር ድንቅ ስራ። እናንተስ እንዲህ አይነት ቦታ የመሄድ ህልም አላችሁ ወይስ ጨው መላስ አልፈልግም ትላላችሁ? ሐሳባችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ ሌላ ድንቅ ቦታ ይዘንላችሁ እንመጣለን። ቸርን ሰንብት።